ቀጣይ የምናገኘው የፕሮዳክታችን አይነት ደግሞ ኢኮሲልክ ሄልዝ ጋርድ ይባላል። በመጀመሪያ የምንቀባበትን ግድግዳ እናጸዳለን። ከዛም አክሪሊክ ፑቲ እንቀባለን። አክሪሊክ ፑቲ በስሱ መቀባት አለብን። በወፍራሙ ከቀባነው ክራክ ይፈጥራል። አክሪሊክ ፑቲን በድጋሚ ወይንም ሰከንድ ኮት ለመቀባት 24 ሰዓት መጠበቅ አለብን። እንደ አስፈላጊነቱ 3 ዙር ወይንም 4 ዙር መቀባትም ይቻላል። ቀጥሎ ዎል ፕራይመር በብሩሽ ወይንም በሮለር እንቀባለን። ዎል ፕራይመር በዋነኝነት የሚቀባበትን ቦታ በመያዝ በኋላ ላይ ለምንቀባቸው ቀለሞች ምቹ ሁኔታን ይፈጥርልናል። ፕራይመር ቀዳዳዎችን በመድፈን የቀለም ፍጆታን ይቆጥባል። ለመድረቅም ከ2 እስከ 3 ሰዓት ይወስዳል። ከዛም ሄልዝ ጋርድ እንቀባለን። ሄልዝ ጋርድ ስንቀባ 1 እጅ ወይም 2 እጅ መቀባት በቂ ነው። የሄልዝ ጋርድ ምርታችን በውጭ ሀገር በሶስተኛ ወገን እውቅና ያገኘ ሰርቲፋይድ የሆነ ምርት ነው። በጃፓን ቴክኖሎጂ የተመረተ ልዩ ምርት ሲሆን ሄልዝ ጋርድ አንቲ ባክቴሪያ እና አንቲ ቫይረስ ነው። ሄልዝ ጋርድ ለጤና ተቋማት፣ ለሆስፒታሎች፣ ለክሊኒኮች እንዲሁም ለህፃናት ክፍልና ለዴኬር ይበልጥ ተመራጭ ነው። ኢኮሲልክ ሄልዝ ጋርድን እኛ አባይ ኤስዲ ቀለሞች ጋራ በ16 ሊትር አማራጭ ያገኙታል። አባይ ኤስዲ ቀለም ሁሉንም በጥራት። ስለ ምርትና አገልግሎታችን የበለጠ መረጃን ለማግኘት የዩቲዩብ ፔጃችንን ይከታተሉ።